ዋትስአፕ ትሬደርስ ኤፌክስ ሳምነኝ እንዴት ናችሁ? ዛሬ እንግዲህ የምናየው ስለ ብሬክአውት ነው ወይም ቻፕተር ቱ እንዳልኳችሁ ባለፈው ቪዲዮ አድቫንስድ ነገር ነው የምናየው ዛሬ ዋት አር ብሬክአውትስ እና ብሬክአውቶችን እንዴት ነው ቫሊድ የሆኑ በሆነ መንገድ አይደንቲፋይ የምናደርገው የሚለውን ነው የምናየው ማለት ነው። ዜር አር ቱ ታይፕስ ኦፍ ብሬክአውት። እንግዲህ አብዛኞቻችሁ እንደምታውቁት ሁለት አይነት ብሬክአውት አለ። የመጀመሪያው ብሬክአውት ቡሊሽ ብሬክአውት ነው። ሁለተኛው ብሬክአውት ደግሞ ቤሪሽ ብሬክአውት የምንለው ነው። ቡሊሽ ብሬክአውት ማለት ያው ኦከርስ ዌን ዘ ፕራይስ ብሬክስ አባቭ ሬዚስተንስ ሌቭል ከሬዚስተንስ ሌቭል ፕራይስ ብሬክ ሲያደርግ ማለት ነው። ዊች ሚንስ ይሄኛው ሌቭል እንደምታዩት የሬዚስተንስ ሌቭል ፕራይስ ብሬክ ሲያደርጉ ብሬክአውት ሰጠን ማለት ነው። ቤሪሽ ብሬክአውት ደግሞ የምንለው ኦከርስ ዌን ዘ ፕራይስ ብሬክስ ቢሎ ሰፖርት ሌቭል ሚንስ የሰፖርት ሌቭል እንደምታዩት ፕራይስ ብሮክ አደረገው ዊች ሚንስ ቢሎ ሰፖርት ሌቭል ብሬክ ሲያደርግ ቤሪሽ ብሬክአውት ይሰጠናል ማለት ነው። እና ለእነዚህ ብሬክአውቶች ቫሊድ ነው ወይስ ኢንቫሊድ ነው የሚለውን ለማወቅ እዛ ብሬክአውት ላይ ወይም ብሬክ የተደረገው ሌቭል ላይ ብሬክ የተደረገው በምን አይነት ካንድል ነው የሚለው ይወስነዋል። በስትሮንግ ካንድል ከሆነ ኢትስ ቫሊድ ብሬክአውት፣ ግን በዊክ ካንድል ከሆነ ዊክ በበዛው ካንድል ከሆነ ኢትስ ናት ቫሊድ ማለት ነው። በስትሮንግ ቦዲ ካንድል ከሆነ እዚህ ጋር እንደምታዩት ኢትስ ቫሊድ ማለት ነው። ሌላኛው ደግሞ ኪዌም ፓተርን አለ። ዋት ኢዝ ዘ ኪዌም ፓተርን? ኪዌም ፓተርን የምንለው ወይም ኳዝሞዶ ፓተርን ይባላል ሲተነተን is a specific price structure that helps confirm strong breakout points. It consists of a combination of A shape, V shape that clearly define key price levels. አሁን ለምሳሌ የመጀመሪያው ፓርት ላይ ኤ ሼፕ እና ቪ ሼፕ ምን እንደሆነ አይተናል። ኪዌም ፓተርን ደግሞ ኳዝሞዶ ፓተርን ይባላል። ልክ እንደ ብሬክአውት አይነት ሆኖ ኤ ሼፕ እና ቪ ሼፖችን አንድ ላይ ኮምባይን አድርጎ ዲፋይን የሚያደርግልን ነው ብሬክአውትን ማለት ነው። ዊች ሚንስ ብሬክአውትን ስትሮንግ ነው ብሎ ኮንፊርም የሚያደርግልን ነው ማለት ነው። አሳያቸዋለሁ ምን እንደሆነ። The Q-wave pattern shows that a clear break of structure signaling a potential reversal or continuation. Q-wave pattern ምንድነው አይደንቲፋይ የሚያደርገው ክሊን የሆነ ብሬክ ኦፍ ስትራክቸር አለ ወይስ የለም፣ እንደገና ደግሞ ሪቨርሳል ነው ወይስ ኮንቲኒዌሽን ነው የሚለውን ነገር አይደንቲፋይ ያደርግላቸዋል ማለት ነው። እና እዚህ ጋር አንድ ኖት አለች። ፎር ኤኒ ብሬክአውት ቱ ቢ ቫሊድ ኢን ማሌዥያን ሲናር ስትራቴጂ ኢት መስት ፎርም ኤ ኪ-ዌቭ ፓተርን። ለማንኛውም ማሌዥያን ሲናር ስትራቴጂ ያው ቫሊድ እንዲሆን ብሬክአውት የሚያደርገው ኪ-ዌቭ ፓተርን ግዴታ ፎርም መደረግ አለበት። አሳያችኋለሁ። ሀው ቱ አይደንቲፋይ ቫሊድ ኪ-ዌቭ ፓተርን። እንዴት ነው ቫሊድ የሆነ ኪ-ዌቭ ፓተርን አይደንቲፋይ የምናደርገው? አንደኛ ቼክ ዛት ዘ ብሬክአውት ብሬክስ ዘ ስትራክቸር። ብሬክአውቱ ስትራክቸሩን ብሬክ አድርጓል ላይ የሚለውን ቼክ አድርጉ። ለምሳሌ እዚህ ጋር እንደምታዩት ይሄ ብሬክአውት ይሄኛውን ስትራክቸር ብሬክ አድርጓል የሚለውን ቼክ አድርጉ። ሁለተኛ ደግሞ ኢንሹር ዛት ዘ ብሬክአውት ካንድል ሃዝ ኤ ስትሮንግ ቦዲ ቱ ኮንፊርም ዘ ፓተርን። ይሄኛውን እንዳትረሱት። ይሄኛው በጣም ሁለተኛውን አብዛኛውን ጊዜ ትሬደሮች ይረሱታል። ይሄ ሁለተኛውን ህግ እንዳትረሱት። ስትሮንግ ካንድል አባቭ ዘ ፕሪቪየስ ሰፖርት ወይም አይ ሚን ፕሪቪየስ ሬዚስታንስ ወይም ፕሪቪየስ ሰፖርት አባቭ ቢለው ሂውጅ ካንድል ወይም ስትሮንግ ካንድል ክሎዝ ማድረጉን ቼክ አድርጉ ማለት ነው። አብዛኛውን ጊዜ በሞስት ትሬደሮች ይረሳልኝ። ሶ እዚህ ጋር የምናየው ይሄ ቡሊሽ ኪ-ዌቭ ፓተርን ነው። ኪ-ዌቭ ፓተርን ያው እንደምታዩት ይሄ ነው። እዚህ ጋር ሎወር ሎ፣ ሎወር ሃይ፣ ሎወር ሎ፣ ሃይ ሃይ ይሰጠናል። ዊች ሚንስ ብሬክአውት ሰጠን። ዊች ሚንስ ይሄ ቫሊድ ኪ-ዌቭ ፓተርን ነው ማለት ነው። ኦንሊ በትልቅ ካንድል ብሬክአውት ካደረገ ቫሊድ ነው ማለት ነው። ቤሪሽ ኪ-ዌቭ ላይ ስመጡ ደግሞ ሃየር ሃይ፣ ሃየር ሎ፣ ሃየር ሃይ፣ ሎወር ሎ ሚንስ ፕሪቪየስ ስትራክቸሩን ብሬክ አደረገ። ሚንስ በስትሮንግ ካንድል ከሆነ ብሬክ ያደረገው ቫሊድ የሆነ ቤሪሽ ኪ-ዌቭ ይሰጠናል ማለት ነው። እና ብሬክአውቶችን ሞስትሊ አይደንቲፋይ ለማድረግ ላይን ቻርት ነው የምንጠቀመው። በኖርማል ካንድልስቲክ ቻርት የምትሄዱ ከሆነ ኢትስ ሊትል ቢት ኮምፕሊኬት ያደርጋቸዋል ወይም ያደናግራቸዋል። ግን ላይን ቻርት ከሆነ ስፔሲፊክ ፕራይስ ክሎዝ ያደረገባቸውን ቦታዎች ስለምታዩ በዛ ቼክ ማድረግ ይቻላል ማለት ነው። እነዚህን ኤቭሪቲንግ ቻርት ላይ ለመጨረሻ እናያቸዋለን። ኤቭሪ ኤግዛምፕል እያየን ፕራክቲስ እያደረግን ጎልድ ላይ እናያለን ማለት ነው። ሶ ሌላኛው ደግሞ ብሬክአውት ኤንድ ፍሬሽ ኤስኤንአር ሌቭል። ብሬክአውት እና ፍሬሽ ኤስኤንአር ሌቭሎችን እንዴት ነው መጠቀም የምንችለው? ወይም ባለፈው ቪዲዮ እንዲሁም በፓርት ዋን ፍሬሽ ኤስኤንአር ሌቭሎችን እንዴት አይደንቲፋይ እንደምናደርግ አሳይቻችኋለሁ። አሁን ደግሞ እንዴት ነው ብሬክአውቶችን ከፍሬሽ ኤስኤንአር ሌቭሎች ጋር አንድ ላይ አድርገን መጠቀም የምንችለው የሚለውን አሳያችኋለሁ ማለት ነው። እና
we will now dive deeper into breakouts as each type of breakout has two subtypes። የመጀመሪያው ብሬክአውት ላይ ስንሄድ እዚህ ጋር እንደምታዩት በሁለት ነው የከፈልነው። which means ብሬክአውቱን ቡሊሽ ብሬክአውት ኤንድ ቤሪሽ ብሬክአውት ብለን በሁለት ነው የከፈልነው። እዚህኛው ጋር ደግሞ ስንመጡ እነዚህ ቡሊሽ እና ቤሪሽ ብሬክአውቶችን ደግሞ እያንዳንዳቸው ለሁለት እንከፍላቸዋለን። እንደገና ምን ብለን ኤክስተርናል ቡሊሽ ብሬክአውት፣ ኤክስተርናል እና ኢንተርናል እያለን ማለት ነው። ቡሊሽ ብሬክአውት ላይ ለሁለት ይከፈላል፣ ኤክስተርናል ኤንድ ኢንተርናል ቡሊሽ ብሬክአውት። ቤሪሽ ብሬክአውት ላይ ደግሞ ኤክስተርናል ቤሪሽ ብሬክአውት ኤንድ ኢንተርናል ቤሪሽ ብሬክአውት ብለን እናያቸዋለን ማለት ነው። ሶ ቡሊሽ ብሬክአውት ላይ ኤክስተርናል ቡሊሽ ብሬክአውት የምንለው ዚስ ሃፕንስ ዌን ዘ ፕራይስ ብሬክስ ዘ ላስት ኤ ሼፕ ቢፎር ታቺንግ ዘ ፈርስት ኤ ሲግናል። ይህንንም አሳያቸዋለሁ ሞር እናንተ በፕራክቲካል ስታዩት ነው እንጂ እንደዚህ በወርድ ግራ ያጋባል፣ ግን በፕራክቲካል ስታያቸው ኤቭሪቲንግ ክሊር ይሆናል ማለት ነው። ኢንተርናል ብሬክአውት ደግሞ ዚስ ሃፕንስ ዌን ዘ ፕራይስ ብሬክስ ኤ ሼፕ ሌቭል አፍተር ታቺንግ ዘ ፈርስት ሲግናል ሰፖርት ሌቭል እናየዋለን ኤቭሪቲንግ። ቤሪሽ ብሬክአውት የምንለውም ኤክስተርናል ቤሪሽ ኤንድ ኢንተርናል ቤሪሽ። ኤክስተርናል የምንለው ዚስ ኦከርስ ዌን ዘ ፕራይስ ብሬክስ ዘ ላስት ቪ ሼፕ ሌቭል ቢፎር ታቺንግ ዘ ፈርስት ሲግናል ሬዚስታንስ ሌቭል። ኢንተርናል ብሬክአውት የምንለው ደግሞ ዚስ ኦከርስ ዌን ዘ ፕራይስ ብሬክስ ዘ ላስት ቪ ሼፕ ሌቭል አፍተር ታቺንግ ዘ ፈርስት ሲግናል ሌቭል። ሶ ኖት ይህንንም እንዳትረሱ፣ እንደገና ቅድም ብያቸዋለሁ። አሁንም ላስጠንቃችሁ፣ ፎር ኤ ብሬክአውት ቱ ቢ ቫሊድ ኢት መስት ፎርም ኤ ስትሮንግ ካንድል መፍጠር አለበት ማለት ነው። ስትሮንግ ካንድል ብሬክ የተደረገው ቦታ በስትሮንግ ካንድል መሆን አለበት ማለት ነው። ይህን እንዳትረሱ። ሶ አሁን እዚህ ጋር ያልኳችሁ ነገር ላሳያችሁ። ቡሊሽ ብሬክአውት ላይ በሁለት ይከፈላል ብያችኋለሁ፣ ኤክስተርናል ኤንድ ኢንተርናል ብሬክአውት። ሶ ኤክስተርናል ብሬክአውት የምንለው ምንድን ነው? አሁን እዚህ ጋር እያወራን ያለነው ብሬክአውቶችን ከፍሬሽ ኤስኤንአር ሌቭሎች ጋር ነው። ሶ ሌትስ ሴይ ዚስ ኢዝ አወር ፍሬሽ ኤስኤንአር ሰፖርት ሌቭል አይደል? ይሄኛ ፍሬሽ ሰፖርት ሌቭል ነው ብለን እናስብ። ሶ ኤክስተርናል ቡሊሽ ብሬክአውት የምንለው ወይን ፕራይስ ወደዛ ሌቭል አፕሮች አርጎ እንደዚህ አይነት ብሬክአውት ከሰጠን ኤክስተርናል ማለት ነው የውጭ ማለት ነው። which means የውጭ ብሬክአውት። ውጭ ያለው ደግሞ ቢፎር ዘ ተቺንግ፣ አሁን ለምሳሌ ተቹ እዚህ ጋር ነው። ቢፎር ዘ ተቺንግ ያለውን ሌቭል ብሬክ ካረገ ነው ኤክስተርናል የምንለው። ገባችኋ? ቢፎር ተቺንግ ያለውን ላስት ኤ ሼፕ ሌቭል ብሬክ ካረገ፣ አሁን እዚህ ጋር እንደምታዩት ዚስ ሃፕንስ ዌን ዘ ፕራይስ ብሬክስ ዘ ላስት ኤ ሼፕ ሌቭል ቢፎር ተቺንግ፣ ከመንካቱ በፊት ያለውን ላስት ኤ ሼፕ ሌቭል ብሬክ ሲያደርግ ኤክስተርናል ብሬክአውት ብለን እንጠራዋለን። ኢንተርናል ብሬክአውት ደግሞ የምንለው አይ ሆፕ ኤቭሪቲንግ ኢዝ ክሊር። ኢንተርናል ብሬክአውት ደግሞ የምንለው ፕራይስ ኢዝ ካሚንግ ዜን እንደዚህ አይነት ነገር ካየን፣ አሁን እዚህ ጋር ኢንተርናል ብሬክአውት ምንድነው? ዚስ ሃፕንስ ዌን ዘ ፕራይስ ብሬክስ ዘ ላስት ኤ ሼፕ አፍተር ተቺንግ። አሁን ለምሳሌ እዚህ ጋር ምን አደረገ? ፕራይስ እዚኛው ቦታ ነው ተች ያደረገው። እዚህ ጋር ተች ካደረገ በኋላ ዘ ላስት ኤ ሼፓችን እቺ ነች አይደለ? ላስት ኤ ሼፓችን እቺ ነች። ላስት ኤ ሼፕ የምንላት እቺኛው ነች። ፓርቷን ላሳይቻቸዋለሁ ኤቭሪቲንግ። ፕራይስ አፍተር ተቺንግ ዘ ፈርስት ኤስኤንአር ሌቭል፣ እንግዲህ ከነካው በኋላ ያለውን ላስት ኤ ሼፕ ሌቭል ብሬክ ካደረገ ይሄ ብሬክአውት ምንድን ነው? ኢንተርናል ነው። ግን ደግሞ ከመንካቱ በፊት ያለውን ሌቭል ብሬክ ካደረገ ደግሞ ምንድን ነው? ዚስ ኢዝ ኤክስተርናል ብሬክአውት ማለት ነው። ኤቭሪቲንግ ቻርት ላይ ያሳያችኋለሁ፣ ፕራክቲካል ቻርት ላይ። አሁን እንዲገባችሁ ነው። ቤሪሽ ብሬክአውት የምንለውንም ዘሴም ሆኖ በተቃራኒ ነው፣ ቻርት ላይ ያሳያችኋለሁ ኤቭሪቲንግ። ግን እዚህ ጋር እንዲሁ ትንሽ ሃይላይት ለመከለስ ያህል ሶ ሌትስ ሴይ ዚስ ኢዝ ኤ ፍሬሽ ሬዚስታንስ ሌቭል። ሶ ፕራይስ ምን አደረገ? ኢትስ አፕሮቺንግ ዘ ሬዚስታንስ ሌቭል፣ ተች አደረገ ዜን ብሬክ። ሶ ኤክስተርናል ብሬክአውት ዚስ ኦከርስ ዌን ዘ ፕራይስ ብሬክስ ዘ ላስት ቪ ሼፕ ሌቭል ቢፎር ተቺንግ፣ ከመንካቱ በፊት ያለው ላስት ቪ ሌቭል ብሬክ ካረገ ኢትስ ኮልድ ዋት? ኤክስተርናል ቤሪሽ ብሬክአውት። ይሄ ሬዚስታንስ ነው፣ ሬዚስታንስ ሌቭል ከመንካቱ በፊት ያለውን ላስት ቪ ሼፕ ሌቭል ብሬክ ሲያደርግልን በስትሮንግ ካንድል
ዊ ኮል ኢት ዋት ኤክስተርናል ብሬክአውት ማለት ነው። ሶ ለኢንተርናል ብሬክአውት ደግሞ ትንሽ ላተልከው እንዲታይ። ኦኬ ፎር ኢንተርናል ብሬክአውት ማለት ደግሞ ዚስ ኦከርስ ዌን ዘ ፕራይስ ብሬክስ ዘ ላስት ቪ ሼፕ ሌቭል አፍተር ተችንግ። ለቤሪሽ ደግሞ አፍተር ተችንግ ተች ካደረገ በኋላ ኤስኤንአር ሬዚስታንስ ሌቭላችን ፍሬሽ የሆነውን ዘ ላስት ዋት ቪ ሼፕ ሌቭሉን ልክ ብሬክ ሲያደርግልን እዚህ ጋር ምን እንለዋለን? ዚስ ኢዝ ኢንተርናል ብሬክአውት። ኢንተርናል ማለት ኢንተርናል በዚህ በአፍተር ተች ውስጥ ያለ ኢንተርናል ቤሪሽ ብሬክአውት። ኤክስተርናል የምንለው ደግሞ ቢፎር ዘ ተችንግ ያለ። አይ ሆፕ ኤቭሪቲንግ ኢዝ ክሊር። ሶ አሁን ወደ ቻርት ኤግዛምፕሎች እንሂድና ዊል ዋች ኤቭሪቲንግ እስካሁን ያየነውን ብሬክአውቶችን ኪ ወይም ፓተርኖችን ኤክስተርናል ኢንተርናል ቫሊድ የሆነውንም ያልሆነውንም አሳያቸዋለሁ ማለት ነው። ሶ ጋይስ እንግዲህ ጎልድ ላይ ነው ያለነው ፎርወርድ ቻርት ላይ መጀመሪያ ብሬክአውቶቹን እንይና ዜን ደግሞ ኪ ወይም ፓተርኑ እናያለን። ከዛ ደግሞ ቤሪሽ ኢንተርናል እና ቤሪሽ ኤክስተርናል ምናምን የሚሉትን እናያለን ማለት ነው። ሶ መጀመሪያ ላይን ቻርት መጠቀማችንን እንዳትረሱ። ላይን ቻርት ነው ኤቭሪ ታይም የምንጠቀመው። እዚህ ጋር ምን አለ? ብሬክአውት ዳውን ሳይድ እዚህ ጋር እንደምታዩት ፕራይስ ብሬክ አደረገ። ዘ ላስት ቪ ሼፕ ሌቭል ብሬክ አደረገ። በስትሮንግ ካንድል ነው ብሬክ ያደረገው እንደምታዩት አይደል? ዚስ ኢዝ የቫሊድ ብሬክአውት ማለት ነው። እንደምታዩት በስትሮንግ ካንድል ነው ብሬክ ያደረገው። ይሄ ብሬክአውት ምንድን ነው? ቫሊድ የሆነ ብሬክአውት ነው ማለት ነው። ሚንስ እንደገና ደግሞ ኪዌም ሌቭል ክሬት አድርጎልናል። ሚንስ ሃይ ሃይ ሃየር ሎ ሃየር ሃይ ሎወር ሎ አይደል? ዘላስት ስትራክቸር ብሬክ አድርጎልናል ማለት ነው። ዚስ ሚንስ ይሄ ቫሊድ የሆነ ቤሪሽ ብሬክአውት ነው ማለት ነው። ገብቷቸዋል? አሁን ሌትስ ጎ ቱ ዘ ቡሊሽ ብሬክአውት ደግሞ ኤግዛምፕል ነው። እንግዲህ አይናችሁን ትሬኒንግ አድርጉት። ትሬኒንግ ይፈልጋል በጣም። ዋን አወር ላይ ጠፋንም እንሂድና ዋን አወር ላይ ኦኬ እዚህ ጋር ምን አለ? ሃየር ሃይ ሎወር ሎ ሎወር ሃይ ከዛ ምን አለ? ፕራይስ ሚንስ ብሬክአውት። ይሄ ምንድን ነው? ዘ ላስት ዋት የሼፕ ሌቭል ፕራይስ ብሬክ አደረገልን። ሚንስ ኢትስ ኮልድ ብሬክአውት ቡሊሽ ብሬክአውት ማለት ነው። እንደገና ደግሞ ይሄ ብሬክአውት ቫሊድ ነው ቫሊድ አይደለም የሚለውን ስታዩ በስትሮንግ ካንድል ነው አያችሁ ብሬክ ያደረገው። ሞስት ኦፍ ዘ ታይም በስትሮንግ ካንድል ነው ብሬክአውቶች ብሬክ የሚደረጉት። እንደምታዩት በስትሮንግ ካንድል ነው ብሬክአውት ያደረገልን ሚንስ ኢትስ ቫሊድ። እንደገና ደግሞ ኪ ወይም ፓተርናችንም ክሬት ተደርጓል እንደምታዩት። ይሄኛው ላጥፎ ኮንፊውዝ እንዳያደርጋችሁ። ያው ኪ ወይም ክሬት ለመደረግ ምር ያልኳችሁ ሎወር ሃይ ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ ሎወር ሎ ሃየር ሃይ ሚንስ ቫሊድ የሆነ ኪ ወይም ፓተርን ሰጠን ማለት ነው። ኦኬ ይሄኛው ክሊር ከሆነ እስቲ አንድ ኤግዛምፕል ቡሊሽ ልፈልግ። ያው ሌላም ብሬክአውት እዚህ ጋር ምን አለ? ቫሊድ የሆነ ብሬክአውት እንደምታዩት ፕራይስ ምን አደረገ? ይህ እንደምታዩት በቢግ ካንድል ሞስት ኦፍ ዘ ታይም ብያቸዋለሁ። ብሬክአውት የሚፈጠረው በሂውጅ ካንድል ነው እንደምታዩት። ፕሪቪየስ ስትራክቸሩ በሂውጅ ካንድል ብሬክ አደረገ። ሚንስ ዲስ ኢዝ ኤ ቫሊድ ብሬክአውት ማለት ነው። እንደገና ደግሞ ኪ ወይም ፓተርናችንም ክሬት ተደርጓል። ሃየር ሃይ ሎወር ሎ ሎወር ሃይ ሎወር ሎ እዛ ብሬክ አደረገ ማለት ነው። ሃየር ሃይ በሂውጅ ካንድል ሚንስ የቫሊድ ቡሊሽ ብሬክአውት ማለት ነው። ኢትስ ቬሪ ኢዚ። ትሬኒንግ ነው የሚፈልገው። ፕራክቲስ ስታደርጉት እንግዲህ ማስተር ታደርጉታላችሁ ማለት ነው። እዚህ ጋርም ቤሪሽ ብሬክአውት አለ ይታያችኋል። እዚህ ጋርም ቤሪሽ ብሬክአውት አለ። አሁን ላሳያችሁ። እዚህ ጋር ኢትስ ቫሊድ ፕራይስ ምን አደረገ? ሃየር ሃይ ሃየር ሎ ሃየር ሃይ ሎወር ሎ ሰጠን ማለት ነው። ሚንስ ስትሮንግ ካንድል ብሬክአውቱ እንደምታዩት ነው። ትልቅ ካንድል ነው።
ከነዚህ ከትንንሽ ካንድል ሳይሆን እንደዚህ አይነት ትልልቅ ካንድሎች ብሬክአውት ሲያደርጉ ነው አብዛኛውን ጊዜ ቫሊድ የሚሆነው። ሶ ኢትስ ቫሊድ ቤሪሽ ብሬክአውት ማለት ነው። ሶ አሁን ደግሞ ኢንተርናል እና ኤክስተርናል ብሬክአውት የሚለውን እናያለን። ሶ ዋት ኢዝ ኢንተርናል ብሬክአውት፣ ዋት ኢዝ ኤክስተርናል ብሬክአውት የሚለውን እናያለን። ኦኬ ይኸው እዚህ ጋር አሁን ሌትስ አሲዩም ዜር ኢዝ ኤ ፍሬሽ ሌቭል። እዚህ ጋር ፍሬሽ የሆነ የሲግናል ሌቭል አለ ፕራይስ ሪጀክት ያደረገው ማለት ነው። ሚንስ እዚህ ጋር ፍሬሽ የሆነ ሬዚስታንስ አለ ቅድም እንዳልኳችሁ ማለት ነው። ሶ ላይን ቻርት ላይ ስንሄድ ይኸውላችሁ ሁለቱንም እዚህ ጋር አሁን ቤሪሽ ኢንተርናልም ኤክስተርናልም የሚለውን ነገር ላሳያችሁ። እዚህ ጋር ምን አለን? ኤክስተርናል ስትራክቸር አለን። እዚህ ጋር ደግሞ ኢንተርናል ስትራክቸር አለን። እዛ ቨርቲካል ላይን ታሰምራላችሁ። ሶ ምሮ ቅድም ያልነው ቤሪሽ ብሬክአውት ላይ ኤክስተርናል ያለው ቢፎር ተቺንግ ዘ ፍሬሽ ሲግናል ሌቭል። አሁን ለምሳሌ ይሄን አስዩም አድርጉት ነው ያልኩት። ሌትስ አስዩም ዚስ ኢዝ ኤ ፍሬሽ ሲግናል ሌቭል። ይሄኛው ፍሬሽ የሆነ ሲግናል ሌቭል ነው ብለን አስዩም እናድርግ። ሶ ቢፎር ተቺንግ ዘ ፍሬሽ ሲግናል ሌቭል ያለውን ብሬክአውት ከሰጠን ዚስ ኢዝ ኮልድ ዋት ኤክስተርናል ብሬክአውት። ቢፎር ተች ከማድረጉ በፊት ያለውን ፕሪቪየስ ቪ ሌቭል ብሬክ ካደረገልን ዚስ ኢዝ ኮልድ ዋት ኤክስተርናል የሆነ ብሬክአውት ነው ማለት ነው። እንደገና ደግሞ አፍተር ተቺንግ ዘ ሌቭል ያለውን ስትራክቸር ላስት ቪ ሼፕ ብሬክ ካደረገልን ዚስ ኢዝ ኮልድ ዋት ኢንተርናል ብሬክአውት ኢንተርናል ነው ማለት ነው። አሁን የጋሚ ክሊር ነው። አሁን ክሊር ሆነላችሁ ሁለቱንም በአንድ ኤግዛምፕል ሳያችሁ ማለት ነው። ቢፎር ተቺንግ ዘ ኤክስተርናል ሌቭል ያለውን ላስት ቪ ሌቭል ብሬክ ካደረገልን ኢትስ ኤክስተርናል። አፍተር ተቺንግ ያለውን ደግሞ ኢንተርናል ስትራክቸር ላስት ቪ ሌቭል ብሬክ ካደረገልን ኢትስ ኢንተርናል ብሬክአውት ማለት ነው። ሶ ሞስት ኦፍ ዘ ታይም አሁን እንደዚህ አይነት ነገር ትታዩ ትችላላችሁ። ፕራይስ ብሬክ አደረገ እዚህ ጋር ብዙ አይነት ነገር እንደዚህ አይነት ስትራክቸሮች ክሬት ታደርግ ትችላላችሁ። ግን ቫሊድ የሚሆነው የቱ ነው? ዘ ላስት ሌቭል ቅድም እንዳየነው ዘ ላስት ኤ ሼፕ ሌቭሉን ብሬክ ሲያደርግልን ነው ማለት ነው። ሌትስ ፋይንድ አናዘር ለቡሊሽ ብሬክአውት ደግሞ ኤግዛምፕል አይተን በቀጣይ የምንገናኝ ይሆናል ማለት ነው። ሶ ኦን ዘ ከረንት ጎልድ ማርኬት ራሱ ቡሊሽ ብሬክአውት አለ። let me show you guys clearly. let's say price rejected from እዚህ ጋር ፍሬሽ ሲግናል ሰፖርት አለ ብላችሁ አስቡ። አስዩም እናርግና ይሄ ፍሬሽ ሲግናል ሰፖርት ነው ብለን አስዩም እናርግ። ሶ እዚህ ጋር ስትመጡ ምን አለ? ቨርቲካል ላይናችሁን ታሰምራላችሁ። ኢዚ ነው፣ ኮምፕሊኬት አታርጉት። ቢፎር ተቺንግ ያለውን ላስት ኤ ሼፕ ሌቭል እዚህ ጋር ነው ያለው፣ ማርክ እናደርገዋለን። ኢትስ ቬሪ ኢዚ። እዚህ ጋር ደግሞ ኢንተርናል ስትራክቸር አለን ማለት ነው አፍተር ተቺንግ። ሶ ይሄኛው ምንድን ነው? ልክ ፕራይስ መጥቶ አሁን ይሄኛውን ብሬክ ካደረገልን ምንድን ነው? ዲስ ኢዝ ዋት ኤክስተርናል ብሬክአውት። ኢዚ፣ ምንም የኔል ኮምፕሊኬትድ የሚሆን ነገር የለውም። ግን ደግሞ እዚህ ጋር ያለውን ስትራክቸር ምረው የምትሉት አፍተር ተቺንግ ስለሆነ ኢት ኢዝ ኢንተርናል ብሬክአውት ማለት። ይሄኛው የምታዩት ደግሞ ኢንተርናል ብሬክአውት ነው። ይሄኛው ገና ኤክስተርናል ነው፣ አልተፈጠረም። ሲፈጠር ደግሞ ማሳያችሁ ይሆናል ማለት ነው ቻርት ላይ። ይሄ ሪል ታይም ቻርት ነው። ይሄኛው ኢንተርናል ብሬክአውት እንለዋለን፣ ይሄኛውን ደግሞ ኤክስተርናል እንለዋለን ማለት ነው። ሶ ይሄን ያህል ኮምፕሊኬትድ የሚሆን ነገር አይደለም። ፕራክቲስ አድርጉት። በቀጣይ ደግሞ ከትሬንድ ላይን እናያለን። ብሬክአውት ከትሬንድ ላይ የሚመጡ ብሬክአውቶችን እንዴት ነው አይደንቲፋይ የምናደርገው። እና አንድ ልነግራችሁ የምፈልገው ነገር ከፍሬሽ ሲግናል ሌቭል የሚመጣ ብሬክአውት ኤክስተርናል ነው የምንጠቀመው፣ ኢንተርናል ብሬክአውትን አንጠቀምም። ይህን ትሬንድ ላይኑን ከጨረስኩ በኋላ እነግራችኋለሁ ሞስትሊ። ሶ በቀጣይ ቪዲዮ እስክንገናኝ ድረስ ይመቻችሁ። ሰብስክራይብ ማድረግ እንዳረሱ፣ ላይክ፣ ሼር። እንግዲህ ያው ስቲልም አሁን ፈርስት 50 ሰብስክራይበር 100 ሰብስክራይበር እያልን እንቀጥላለን ማለት ነው። ይመቻችሁ ፋሚሊስ።